እስቲ ዛሬ ሁላችንም እንደ እውነት የምናምነውን አንድ ነገር ሰባብረን እንጀምር። ብዙዎቻችን አንድን ሱስ ለምሳሌ ፖርኖግራፊን ወይም ማንኛውንም የሱስ አይነት የምንመለከተው ሰነፍ፣ ፍላጎቱን መቆጣጠር ያቃተው ወይም ደስታን ብቻ የሚፈልግ ሰው ምርጫ አድርገን ነው የምናየው። ደስታ ስለሚሰጠው ነው ሱስ ውስጥ የወደቀው ብለን እናስባለን። ግን ምን መሰላችሁ? እውነታው ከዚህ ፍጹም ተቃራኒ ነው። ማንኛውም ሱስ የደስታ ፍለጋ ሳይሆን የህመም ማምለጫ ነው። ሰዎች ወደ ፖርኖግራፊ ወይም ወደ ሌላ ሱስ የሚሮጡት ከፍተኛ ደስታ ስለሚፈልጉ ሳይሆን በውስጣቸው ያለው ፍርሃት፣ ጭንቀትና ባዶነት ለተወሰነ ደቂቃም ቢሆን ጸጥ ለማድረግ ሲሉ ነው። ሱስ ማለት በውስጣችን ያለውን ስቃይ ለማደንዘዝ የምንጠቀምበት የነርቭ ስርዓት ማደንዘዣ ነው። እናም ይህንን እውነት ካልተረዳን ራሳችንን በዲሲፕሊን ግርፊያ ብቻ ለመቀየር የምናደርገው ሙከራ ሁሉ መጨረሻው ውድቀት ነው የሚሆነው። ይህንን እጅግ ጥልቅ የሆነ የሰው ልጅ አእምሮ ምስጢር ይፋ ያደረገው አንድ ታላቅ ሰው አለ። እሱም ዶክተር ኬ ይባላል። በሃርቫርድ ዩኒቨርሲቲ የሳይካትሪ ትምህርቱን ያጠናቀቀ ነገር ግን ለዓመታት ውስጥ መነኩሴ ለመሆን ዮጋና ሜዲቴሽንን በጥልቀት ያጠና እጅግ አስገራሚ ባለሙያ ነው። ዶክተር ኬ ከታዋቂ የፖድካስት አቅራቢ ስቲቨን ጋር ባደረገው ውይይት ላይ አንድ ታላቅ እውነታን አጋርቷል። ምን መሰላችሁ? እኛ የሰው ልጆች በዚህ ዘመን ትልቅ የስነ-ልቦና ቀውስ ውስጥ የገባነው በአንድ ትልቅ ቅዠት ምክንያት ነው። ይሄውም ከኔ ውጭ ያለውን ዓለም መቆጣጠር እችላለሁ ብለን ማሰባችን ነው። እስቲ ቆም ብለን እናስብ። ዛሬ በዓለማችን ላይ ብዙ ነገሮች እየተከሰቱ ነው። ጦርነት አለ፣ የዋጋ ግሽበት አለ፣ አርቲፊሻል ኢንተለጀንስ የሥራ ዕድሎችን እያሰጋ ነው፣ የማህበራዊ ትስስር ቀውስ አለ። እነዚህ ሁሉ ህይወታችንን በቀጥታ የሚነኩ ግዙፍ የህልውና አደጋዎቻችን ናቸው። ነገር ግን እናንተ እንደ አንድ ግለሰብ በእነዚህ ነገሮች ላይ ምንም አይነት ቁጥጥር የላችሁም፣ ምንም ልታደርጉም አትችሉም። ታዲያ እኛ ምን እያደረግን ነው? ጉልበታችንን በሙሉ ከኛ ውጭ ያለውን ዓለም ለእኛ እንዲመች አድርገን ለመቅረጽ እንጨርሳለን። ቴክኖሎጂያችን እንኳን ሳይቀር በዚህ መንገድ ነው የዳበረው። ለምሳሌ የአየር ማቀዝቀዣን እንውሰድ፣ ኤር ኮንዲሽኒንግ የምንለው። ሰውነታችን ሙቀት የመቋቋም አቅሙን እንዲያሳድግ ከመስራት ይልቅ ሙሉ ክፍሉን ወይም የምንኖርበትን አጠቃላይ አካባቢ ለእኛ ምቾት እንዲሰጠን አድርገን እንቀይረዋለን። የራሳችንን ውስጣዊ አቅም ከማሳደግ ይልቅ ውጫዊውን ዓለም ለእኛ ምርጫ እንዲገዛ ለማድረግ እንታገላለን። ይሄኛው ደግሞ ትልቅ ግጭት ይፈጥራል። እስቲ አስቡት፣ እኔ ክፍሉ እንዲቀዘቀዝ ፈልጋለሁ፣ እናንተ ደግሞ እንዲሞቅ ትፈልጋላችሁ። ሁለታችንም በአንድ ክፍል ውስጥ ስንሆን በዚያ የሙቀት መቆጣጠሪያ ምክንያት መጣላት እንጀምራለን። የዓለማችን ጦርነቶች በሙሉ የዚህ ትልቅ ስሪቶች ናቸው። ሁለት ወገኖች ውጫዊው ዓለም ለእነሱ በሚመች መንገድ እንዲቀረጽ ይፈልጋሉ። አንዱ ድንበሩ እዚህ ጋር እንዲሆን ሲፈልግ፣ ሌላኛው ደግሞ እዚያ ጋር እንዲሆን ይሟገታል። እናም ጉልበታችንን በሙሉ ውጫዊውን ዓለም ለመለወጥ ስናባክን ብቸኛ መቆጣጠር የምንችለውን ነገር እንረሳዋለን። እናም ዶክተር ኬ ገና በወጣትነቱ መነኩሴ ለመሆን ሲማር የተረዳው ትልቅ ትምህርት ቢኖር ይህንን ነበር። የውስጣችሁን አእምሮ መግዛት ከቻላችሁ ውጫዊው ዓለም የፈለገውን ያህል ቢናወጥ ለእናንተ እጅግ ቀላል ይሆንላችሁ። የመጀመሪያው እርምጃችን የነበረው ውጫዊውን ዓለም ለመቆጣጠር መሞከር ከንቱ እንደሆነና እንደማይሳካ አምኖ መቀበል ነው። ይህንን ካመንን ወደ ሁለተኛው እርምጃ እንሸጋገራለን። ሁለተኛው እርምጃ ግን እጅግ ፈታኝ ነው። ምክንያቱም በውስጣችን ባሉ ስሜቶች፣ በዶፓሚን ፍላጎቶቻችንና በዕለታዊ የስሜት መለዋወጦቻችን በቀላሉ እየተጎተትን እንደሆነ ይሰማናል። እስቲ አንድ ምሳሌ ልስጣችሁ። ዛሬ ጠዋት መኪናችሁን አስነስታችሁ ወደ ስራ እየሄዳችሁ ነው እንበል። የነዳጅ ማጠራቀሚያውን ስታዩት ነዳጁ ሊያልቅ ጥቂት ነው የቀረው። ከዚያም ሃይዌይ ላይ ሳላችሁ ነዳጁ አልቆባችሁ መኪናው ይቆማል። ይሄ በጣም ምክንያታዊ የሆነ የክስተቶች ሰንሰለት ነው አይደል? ነዳጅ ካነሰ መኪናው ይቆማል። እኛም ህይወታችንን የምናስበው ልክ እንደዚሁ ነው። ትናንትና ማታ ጥሩ እንቅልፍ አልተኛውም፣ ስለዚህ ዛሬ ጠዋት ስነቃ መጥፎ ስሜት ውስጥ ነኝ፣ ስለዚህ ዛሬ ቀኑን ሙሉ መጥፎ ቀን ይሆንብኛል ብለን እናስባለን። በእነዚህ ክስተቶች መካከል የማይቀር ግንኙነት እንዳለ አድርገን እንወስዳለን። ግን እውነቱ ምንድነው?
መኪናው ነዳጅ ሊያልቅበት ሲል ምን እናደርጋለን? ወደ ማደያ እንሄዳለን። አእምሮአችንም ልክ እንደዚሁ ነው። ነገር ግን ለሰው ልጅ አእምሮ የነዳጅ ማደያው የት እንደሆነ አብዛኞቻችን አናውቅም። ስሜታችን ሲበላሽ ያንን ሰንሰለት ሰብረን ውስጣዊ ሁኔታችንን የምንቀይርበትን መንገድ እንዳለ አንረዳም። ይህንንም ስለማናውቅ ነው በስሜቶቻችን የምንነዳው። ማንኛውንም ሱስ ወይም ፍላጎትን ለመቆጣጠር መሞከር እጅግ ከባድ ነው። እኔ ራሴ ፍላጎቶቼን ለመቆጣጠር መሞከር በጣም ነው የምጠላው። ምክንያቱም በጣም ብዙ ፈቃደኝነትንና ዲሲፕሊንን ይጠይቃል። ይሄ ደግሞ የሰው ልጅን ያደክማል። ከዚህ ይልቅ የተሻለው መንገድ ምንድነው ካላችሁ ፍላጎቱን ወደ ተሻለ ኃይል መለወጥ ነው ያለባችሁ። ይህንን ለማድረግ ግን መጀመሪያ የችግሩን መነሻ በጥልቀት መረዳት አለብን። በሕክምና ውስጥ አንድ ትልቅ መመሪያ አለ። ጥሩ ምርመራ ከጥሩ ሕክምና ይቀድማል የሚል። የቧንቧ ሰራተኛ ወደ ቤታችሁ መጥቶ ፍሳሹን ለመጠገን መጀመሪያ የቱ ጋር እንደተቀደደ ማግኘት አለበት አይደል? ሕይወታችንም ልክ እንደዚሁ ናት። ፖርኖግራፊን ወይም ማንኛውንም ሱስ ለማሸነፍ መጀመሪያ ለምን በዚያ ነገር ላይ እንደተጠመድን በሳይንሳዊና በስለንቦናዊ ደረጃ መረዳት አለብን። ዶክተር ኬ ፖርኖግራፊን በተመለከተ 5 የተለያዩ የስሜትና የስለንቦና ደረጃዎች እንዳሉ ያስረዳናል። እኛ ደግሞ ዛሬ በሳይንሳዊና በነርቭ ስርዓት ደረጃ ላይ እናተኩራለን። የሰው ልጅ አእምሮ ሲቀረጽ ህልውናን ለማስቀጠልና ዘርን ለመተካት ትልቅ ትኩረት እንዲሰጠው ተደርጎ ነው የተሰራው። ስለዚህም የግብረ ስጋ ግንኙነት ፍላጎት በአእምሮአችን ውስጥ ካሉ ነገሮች ሁሉ በላይ እጅግ ከፍተኛ ስፍራ የሚሰጠው ኃይል ነው። አእምሮአችን ውስጥ አማይጋድላ የሚባል ክፍል አለ። ይህ ክፍል የሰውነታችን የህልውና መከላከያ እንዲሁም የፍርሃትና የጭንቀት ማዕከል ነው። እኛ ፖርኖግራፊን ስንመለከት ወይም ወሲባዊ መነቃቃት ውስጥ ስንገባ አእምሮአችን ይህንን እንደ ትልቅ የዘር መተኪያ አጋጣሚ ወስደዋል። በዚህ ጊዜ አማይጋድላ የሚባለው የአእምሮአችን ክፍል ሙሉ በሙሉ ጸጥ ይላል። ጭንቀት፣ ፍርሃት፣ በራስ የመተማመን ማነሳችሁ በሙሉ ጸጥ ይላል፣ ይታፈናል። ለዚህም ነው ብዙ ጊዜ የፖርኖግራፊ ሱሰኞችን ማንም በቀላሉ የማያውቃቸው። ሰዎች ሱሰኛ ሲባል ቀኑ ሙሉ ስሜት ውስጥ የሚሆን ሰው ይመስላቸዋል። ነገር ግን አብዛኞቹ ሱሰኞች ፖርኖግራፊን ለሰዓታት የሚመለከቱት ለስሜት እርካታ ብቻ ሳይሆን ልክ እንደ ሽቶ አእምሮአቸውን ለማረጋጋትና ጭንቀታቸውን ለማፈን ነው። ያ ማነቃቂያ በጎኑ በኩል ሲበራ የአእምሮአቸው የጭንቀት ክፍል ሙሉ በሙሉ ሰላም ያገኛል። በተጨማሪም በምናገኘው እርካታ ምክንያት አእምሮአችን ከፍተኛ የሆነ ዶፓሚንን ያመነጫል። ዶፓሚን ደግሞ 3 ነገሮችን በአንድ ላይ ያስተሳስራል። ደስታን፣ ጉጉትን፣ ተነሳሽነትን። እነዚህ 3 ነገሮች በአእምሮአችን የነርቭ መስመር ውስጥ በጥብቅ የተሳሰሩ ናቸው። ዛሬ በአንድ ነገር ደስተኛ ከሆናችሁ ነገ ደግሞ ያንን ነገር በከፍተኛ ሁኔታ ትመኙታላችሁ። ወደ እሱም ለመሄድ ትነሳሳላችሁ። ይሄ የተፈጥሮ ህግ ነው። እናም ፖርኖግራፊ እጅግ ከፍተኛ መጠን ያለው ዶፓሚን በአጭር ጊዜ ውስጥ ስለሚሰጠን አእምሮአችን ይህንን በጣም ቀላልና ቀልጣፋ መንገድ አድርጎ ይወስደዋል። የሰው ልጅ ደግሞ በተፈጥሮ ጉልበት ቆጣቢ ነው። ጥቂት ካሎሪ ኖሮት ብዙ ኃይል የሚሰጠንን ምግብ እንደምንመርጠው ሁሉ አእምሮአችንም ጥቂት ጥረት ጠይቆ ብዙ ዶፓሚን የሚረጭበትን ፖርኖግራፊን ይመርጣል። ይህንን ነገር ወንዶች በደንብ ያውቁታል። ወሲባዊ ፍላጎት ውስጥ ስንሆን አእምሮአችን ሙሉ በሙሉ በአንድ ነገር ላይ ብቻ ያተኩራል። ያንን ፍላጎት ለማሳካት አእምሮአችን አደጋዎችን፣ የመገምገሚያ ክፍሎቹንና ምክንያታዊ ማሰቢያዎቹን ሙሉ በሙሉ በአንድ ይዘጋቸዋል። ለምሳሌ ያህል በሃያዎቹ መጀመሪያ ላይ ያለ አንድ ወጣትን ውሰድ። ሌሊት 8 ሰዓት ላይ በከፍተኛ የስሜት መነቃቃት ውስጥ ሆኖ ብዙም ለማይወዳት እርቃ ለምትኖር አንዲት ሴት አጭር የጽሑፍ መልእክት ይልክላታል። ሊያገኛትም መኪናውን እየነዳ ለመሄድ ይዘጋጃል። ነገር ግን ከመሄዱ በፊት ራሱን በራሱ ቢያረካ ማስተርቤት ቢያደርግ ልክ በሰከንዶች ውስጥ ሌላ ሰው በሰውነት ውስጥ የገባ ኃይል ይሰማዋል። ድንገትም ራሱን ይጠይቃል። በዚህ ሌሊት ከመኝታዬ ተነስቼ ምንም ለማልወዳት ሴት ለምን 50 ደቂቃ ነዳለሁ? እብድ ነኝ እንዲህ ይላል። ይህ ስሜት በሳይንሱ ፖስተንት ክላሪቲ ይባላል። በእኛ ቋንቋ የእርካታ ማግስት ግልጽነት ልንለው እንችላለን። ወሲባዊ ፍላጎት በነበረን ጊዜ
አእምሯችን ምክንያታዊ ማሰቢያ ክፍሉን ዘግቶት ነበር። እርካታው ሲፈጸም ግን ያ ፍላጎት ወዲያውኑ ስለሚጠፋ ምክንያታዊ አእምሯችን በድንገት ይነቃል። ሴቶች በዚህ ነገር ብዙ ጊዜ ይከፋሉ። ምክንያቱም በዚያ ወሲባዊ መነቃቃት ወቅት ወንዱ እሷን እንደ ሙሉ ሰው ሳይሆን እንደ ወሲባዊ ቁስ ብቻ እንደሚመለከታት ስለሚሰማቸው ነው። እውነቱ ግን ምንድነው ካላችሁኝ፣ አዎ በዚያ ሰዓት በአእምሯችን ውስጥ ያለው ባዮሎጂካላዊ ግፊት እጅግ ኃይለኛ ስለሚሆን ሰውን እንደ ሰው ማየት ያቅተናል። ይሄ ባዮሎጂካላዊ ተፈጥሯችን ነው። እኛን ግን መጥፎ ሰዎች አያደርገንም። እዚህ ጋር ትልቁ ጥያቄ መሆን ያለበት ተፈጥሯችንን እንዴት ነው የምናስተዳድረው የሚለው ነው። አሁን ደግሞ ይህንን ግላዊ ቀውስ ወደ ማህበራዊ እውነታ እናምጣው። ዛሬ በዓለማችን ላይ ወንዶችና ሴቶች ለመገናኘት፣ ለመጋባትና ግንኙነት ለመመስረት ከመቼውም ጊዜ በላይ እየከበዳቸው ነው። በአንድ በኩል የሴቶች ነፃነትና ራሳቸውን መቻል መጨመሩ እጅግ ግሩም ነገር ነው። ሴቶች አሁን እንደ ድሮ ህልውናቸውን ለመምራት የግድ ወንድ አያስፈልጋቸውም። በሌላ በኩል ደግሞ የፍቅር ጓደኛ መፈለጊያ አፕሊኬሽኖች ምርጫዎቻችን የበዙ እንዲመስለን አድርጓል። አንዱ ግንኙነት ካልሰራ ስልካችን ላይ ሌሎች ሰዎች ያሉ ይመስለናል። በዚህም ምክንያት ለግንኙነት መስዋዕትነትን መክፈል ትተናል። ይሄ ደግሞ በአእምሯችን ላይ ትልቅ ረሃብ ይፈጥራል። የሰው ልጅ በጤናማ ግንኙነት ውስጥ ወሲባዊ እርካታን ብቻ ሳይሆን ስሜታዊ ትስስርን፣ መተማመንንና መረጋጋትን ይፈልጋል። እነዚህ ሁሉ በአንድ ጥቅል ውስጥ ነው የሚመጡት። ነገር ግን ፖርኖግራፊ ምን ያደርጋል? አእምሯችን ከሚፈልገው ጥቅል ውስጥ አንድ ቁራጩን ብቻ ይሰጠናል። ወሲባዊ እርካታን ብቻ ነጥቆ ይሰጠናል። ያንን ቁራጭ ስናገኝ ግን ስሜታዊ ትስስሩ፣ ፍቅሩና ደህንነቱ ሳይሟላ ይቀራል። ይባስ ብሎ አንዴ ወሲባዊ እርካታውን ስናገኝ ያንን ሙሉ ግንኙነት ለመፈለግ የምናደርገውን ተነሳሽነት ሙሉ በሙሉ ይጠፋል። ይሄ በትክክል ምን ይመስላል መሰላችሁ? ሆዳችሁን ጤናማ ባልሆነ ፋስት ፉድ ወይም በዶናት ሞልታችሁት ሰውነታችሁ ምንም አይነት ቪታሚንና ንጥረ ነገር አላገኘም። ነገር ግን ሆዳችሁ ስለሞላ የተፈጨ አትክልት ወይም ብሮኮሊ የመመገብ ጉጉት አይኖራችሁ። ልክ እንደዚሁ አእምሯችንን በፖርኖግራፊ ስንሞላው እውነተኛ ግንኙነቶችን የመገንባት ፍላጎቶቻችን ሙሉ በሙሉ ይሞታል። በዚህም ምክንያት ዛሬ በዓለማችን ላይ በተለይም በወጣቶች መካከል ትልቅ የህልውና ጩኸት እየተሰማ ነው። ለምሳሌ በደቡብ ኮሪያ የወሊድ መጠን ወደ 0.7 ወርዷል። ይህም ማለት በአሁኑ ሰዓት ወጣቶች ልጅ መውለድ ቀርቶ እንዴት ግንኙነት መመስረት እንዳለባቸው እንኳን አያውቁም። እኛ እያየን ያለነው የጅምላ መጥፋት ክስተትን ነው። ተፈጥሯዊ ምርጫ በአይናችን ላይ እየተከናወነ ነው። ይሄ በህይወት መኖር አይደለም። ይሄ በቀስታና በዝግታ የመሞት ሂደት ነው። በድሮ ጊዜ እኔ ራሴ ሴቶችን ማነጋገር የማይችል ደካማ ወጣት ነበርኩኝ። ነገር ግን የነበርንበት ዓለም እንድንገናኝ ያስገድደን ነበር። ትምህርት ቤት ስንሄድ፣ ስራ ስንሰራ፣ የበጋ ካምፕ ስንሳተፍ፣ ካልፈለግን እንኳን ከሴቶች ጋር ለመነጋገር እንገደድ ነበር። በአሁኑ የድረ ኮቪድ ዓለም ግን ሁሉም ነገር ተቀያይሯል። አሁን ከቤታችሁ ሳትወጡ መስራት ትችላላችሁ። ፖርኖግራፊ አለ። ሁሉንም ነገር በዲጂታል መንገድ ማግኘት ትችላላችሁ። ስለዚህ ያ አስገዳጅ ማህበራዊ ግንኙነት ጠፍቷል ማለት እንችላለን። በዚህ ጊዜ በተፈጥሯቸው ማህበራዊ ክህሎት ያላቸው ሰዎች በቀላሉ ይሳካላቸዋል። በራስ የመተማመን ችግር ወይም ጭንቀት ያለባቸው ሰዎች ግን ሙሉ በሙሉ ራሳቸውን አግልለው መጥፋት ይጀምራሉ። እነዚህን ሰዎች ሰነፎች ወይም ውድቅ ልንላቸው አንችልም። እነሱ በራሳቸው መንገድ እጅግ በጣም እየታገሉ ነው። ነገር ግን የዘመኑ ውጫዊ አወቃቀር ለእነሱ አይሰራም። እናም በዚህ ህመሙ ሲሆኑ ፖርኖግራፊ ብቸኛ ማምለጫቸው ሆኖ ይመጣል። እስቲ እዚህ ጋር ቆም እንበልና ራሳችንን አንድ ከባድ ጥያቄ እንጠይቅ። ዛሬ እየኖራችሁ ያለው እውነተኛውን ህይወት ነው ወይስ በየቀኑ በዝግታና በሰላም የመሞት ሂደትን እየተለማመዳችሁ ነው? ይህንን ጥያቄ በደንብ እንድታስቡበት ፈልጋለሁ። ምክንያቱም የትኛውንም ሱስ ለማሸነፍ መጀመሪያ እዚህ እውነት ላይ መድረስ አለባችሁ። ከህመም ለመሸሽ በየቀኑ የምትወስዱት ያቺ አጭር የዶፓሚን መርፌ እያዳነቻችሁ ሳይሆን ሕያው ሆናችሁ እንድትቀበሩ እያደረጋችሁ እንደሆነ መቼ ነው የምታምኑት? ታዲያ መፍትሄው ምንድነው ካላችሁ
ብዙ ሰዎች የሚሰጡት ምክር ጂም ሂዱ፣ ገንዘብ ስሩ፣ ራሳችሁን ቀይሩ የሚል ነው። ነገር ግን ምን መሰላችሁ? ይሄ ምክር ለሁሉም አይሰራም። አንድ ሰው በልጅነቱ ፍቅር እንዴት እንደሚሰጥና እንደሚያገኝ ካልተማረ ጂም ስለሄደ ወይም ሀብታም ስለሆነ ብቻ እውነተኛ ግንኙነት መመስረት አይችልም። ችግሩ ከውስጥ ነው የሚጀምረው። ስለዚህ ዶክተር ኬ ሱስን ለማሸነፍ እጅግ ተግባራዊ የሆኑ ዘዴዎችን ያጋራናል። አንደኛ፣ የሱስ ጊዜ መወሰን፣ ስኬጁል ማድረግ። ብዙ ሰዎች ዛሬውኑ ሱስን ሙሉ በሙሉ እተዋለሁ ብለው ይጀምራሉ። ነገር ግን ይሄ ለዲጂታል ሱስ ሙሉ በሙሉ አይሰራም። ይልቁንም ፖርኖግራፊ የምትመለከቱበትን የተወሰነ ሰዓት በማስታወሻችሁ ላይ መድቡ። በቀን ለ1 ሰዓት ብቻ ፍቀዱ። ሱስ ህይወታችሁ ውስጥ ያሉትን ስንጥቆች ሁሉ ሰብሮ እንዳይገባ በአንድ ቦታ ላይ ብቻ እንዲወሰን ማድረግ የመጀመሪያው እርምጃ ነው። እንዲሁም ከስልካችሁና በኮምፒውተራችሁ ላይ ያሉትን የይለፍ ቃሎች በሙሉ ዘግታችሁ ያንን የተወሰነ ሰዓት ብቻ ጠብቁ። ሁለተኛ፣ አስቸጋሪ ጊዜያትን አስቀድሞ መተንበይ። በቀን ውስጥ መቼ ነው መጥፎ ስሜት የሚሰማችሁ? መቼ ነው ብቸኝነት የሚሰማችሁ? ያ ስሜት ሲመጣ ምን እንደምታደርጉ አስቀድማችሁ እቅድ አውጡ። አእምሯችን በጭንቀትና በስቃይ ውስጥ ሲሆን አዳዲስ መፍትሄዎችን ማመንጨት አይችልም። እሳት አደጋ ከመነሳቱ በፊት በቤት ውስጥ የውሃ ማጠራቀሚያ ሊኖረን ይገባል እንጂ እሳቱ ከተነሳ በኋላ ውሃ ፍለጋ መሮጥ ምን መፍትሄ አለው? ስለዚህ ስሜታዊ መቆጣጠሪያ ዘዴዎችን አስቀድማችሁ ተለማመዱ። ሶስተኛ፣ የፍላጎት ማዕበልን መጋለብ። ማንኛውም ፍላጎት ልክ እንደ ባህር ማዕበል ነው። ይመጣል፣ ይጨምራል፣ ጣሪያ ላይ ይደርሳል፣ ከዚያም በራሱ ጊዜ እየቀነሰ ይሄዳል። እኛ ግን ፍላጎቱ ሲመጣብን ካላደረኩት በቃ ልሞት ነው ብለን እናስባለን። ነገር ግን ፍላጎቱን ሳታረኩት ዝም ብላችሁ ብትጠብቁት በራሱ ጊዜ እንደሚጠፋ አስተውላችኋል? ይሄ ነገር ልክ እንደ ረሃብ ነው። ሲርባችሁ ዝም ብትሉት ከቆይታ በኋላ ረሃቡ ይጠፋል። ምክንያቱም ሰውነታችሁ ራሱን ያስተካክላል። ስለዚህ ሱስን ለማሸነፍ ፍላጎቱን መዋጋት አያስፈልጋችሁ። ዝም ብላችሁ ማዕበሉ እስኪያልፍ ድረስ ብቻ መታገስ ነው የሚጠበቅባችሁ። ይህንን የፍላጎት ማዕበል በምናሳልፍበት ጊዜ አእምሯችንን ለማረጋጋት ዶክተር ኬ የሚመክረው እጅግ አስደናቂ የምስራቃውያን ልምምድ አለ። ተራ በተራ በአፍንጫ ቀዳዳዎች የመተንፈስ ዘዴ ይባላል። ይህ ዘዴ በሰውነታችን ውስጥ ያለውን የጭንቀት ሆርሞን ይቀንሳል፣ የነርቭ ስርዓታችንን ያረጋጋል። ከሁሉም በላይ ደግሞ አእምሯችንን በሌላ ነገር ላይ በጥብቅ እንዲያተኩር ያደርገዋል። እስቲ አሁን አብረን እንስራው። አንደኛ፣ እጃችሁን አዘጋጁ። ቀኝ እጃችሁን አንሱ። አውራ ጣታችሁንና ቀለበት ጣታችሁን ብቻ ወደ ውጭ አውጡ። ሌሎቹን ጣቶቻችሁን እጠፏቸው። ሁለተኛ፣ ቀኝ አፍንጫችሁን ዝጉት። በቀኝ እጅ አውራ ጣታችሁ ቀኝ አፍንጫችሁን ዝጉት። በግራ አፍንጫችሁ ብቻ በጥልቀት ወደ ውስጥ ተንፍሱ። ሶስተኛ፣ ቀይሩና ወደ ውጭ ተንፍሱ። አየሩ ሙሉ በሙሉ ወደ ውስጥ ሲገባ በአውራ ጣታችሁ ፈንታ በቀለበት ጣታችሁ የግራ አፍንጫችሁን ዝጉት። ቀኝ አፍንጫችሁን ከፍታችሁ አየሩን ወደ ውጭ አስወጡ። አራተኛ፣ በቀኝ በኩል ወደ ውስጥ ተንፍሱ። በዚያው በከፈታችሁ ቀኝ አፍንጫ ድጋሚ በጥልቀት ወደ ውስጥ ተንፍሱ። አየር ሲሞላ በቀኝ አውራ ጣታችሁ ቀኝ አፍንጫችሁን ዝጉና በግራ በኩል ወደ ውጭ አስወጡ። ይህንን ልምምድ በቀን ከ5 እስከ 15 ደቂቃ ተለማመዱ። መጀመሪያ ላይ አንዱ አፍንጫ የተዘጋ ሊመስላችሁ ይችላል። ይሄ ተፈጥሯዊ ነው። ይሄ ልምምድ ትኩረታችሁን ሙሉ በሙሉ ስለሚወስደው ስለ ፖርኖግራፊ ወይም ስለ ሌላ ሱስ የምታስቡበት አእምሮ አይኖራችሁም። በሰውነታችሁ ውስጥ ያለው የጭንቀት ስሜት ይረግባል፣ የፍላጎቶቻችሁ ማዕበልም ያልፋል። በመጨረሻም አንድን ሱስ ሙሉ በሙሉ ለማሸነፍ እጅግ ወሳኝ የሆነ ነገር አለ። እሱም ለምን የሚለው ጥያቄ ነው። ሱስ መጥፎ ስለሆነ መተው አለብኝ የሚለው ምክንያት በጭራሽ አይሰራም። ምክንያቱም አእምሮ ሲጨነቅ ያንን ምክንያት ይረሳዋል። የምትተውበት እውነተኛና ትልቅ ምክንያት ሊኖራችሁ ይገባል። በምስራቃውያን ፍልስፍና ውስጥ ዳርማ የሚባል ቃል አለ። ትርጉሙም ግዴታ ወይም የውስጥ ጥሪ ማለት ነው። አንድ ሰው የራሱን የህይወት ጥሪ ሲያገኝ ከባድ ነገሮችን መምረጥ ቀላል ይሆንለታል። ለምሳሌ አንድ ሰው በእናንተ ላይ ሽጉጥ ቢደቅንባችሁ ትሸሻላችሁ፣ ምክንያቱም
ሞትን ትፈራላችሁ። ነገር ግን በልጃችሁ ላይ ሽጉጥ ቢደቀን ያንን ጥይት እናንተ ለመቀበል ወደፊት ትራመዳላችሁ። ለምን? ምክንያቱም ከእናንተ ህይወት በላይ ዋጋ የምትሰጡት ትልቅ ለምን ስላላችሁ ነው። ዳርማ ማለትም ይሄ ነው። ይህንን ጥሪ ለማግኘት ግን መጀመሪያ ውጫዊ ጫጫታዎችን ማስወገድ አለባችሁ። ዛሬ በዓለማችን ላይ ሁላችንም በጫጫታ ተከበናል። ስንራመድ ፖድካስት እንሰማለን፣ ስንተኛ ቪዲዮ እናያለን። በየሰከንዱ አእምሯችንን በዲጂታል ቆሻሻ እንመገበዋለን። ለዚህ ነው ራሳችንን ማግኘት ያቃተን። እስቲ አስቡት፣ በአንድ ጥናት ላይ ተማሪዎች በባዶ ክፍል ውስጥ እንዲቀመጡ ተደረገ። ምንም ሳያደርጉ ለ15 ደቂቃ ከመቀመጥና ራሳቸውን በኤሌክትሪክ ከመውጋት እንዲመርጡ ሲጠየቁ ብዙዎቹ ተማሪዎች ብቻቸውን ከሐሳባቸው ጋር ከመቀመጥ ራሳቸውን በኤሌክትሪክ መውጋትን መርጠዋል። ሰዎች ከራሳቸው ሐሳብ ጋር መቀመጥን እስከዚህ ድረስ ይፈራሉ። ምክንያቱም አእምሯቸው ውስጥ ብዙ ያልተፈቱ ጭንቀቶች፣ ጸጸቶችና ፍርሃቶች ተከማችተዋል። ስንተኛ እንኳን አእምሯችንን በሌላ ነገር ለማስጠመድ የምንሞክረው ለዚህ ነው። ነገር ግን ከዚህ ለመዳን ብቸኛው መንገድ ዝምታን መለማመድ ነው። ምንም ሳይኖራችሁ ብቻችሁን በጸጥታ መቀመጥ ስትጀምሩ በውስጣችሁ ያለው እውነተኛ ጥሪና ጥንካሬ ቀስ እያለ ወደ ላይ መውጣት ይጀምራል። ሱስን ያሸነፉ ሰዎች በሙሉ በመንፈሳዊና በስለልቦና ረገድ እጅግ ጠንካራ የሚሆኑት ለዚህ ነው። ምክንያቱም እሳቱን አልፈው ራሳቸውን መግዛት ተምረዋል። ለዛሬ ያዘጋጀሁላችሁ ጥልቅ የሐሳብ ፍሰት ይህንን ይመስላል። ይህንን አስደናቂ ዕውቀትና ሳይንሳዊ ትንታኔ ላካፈለን ለዶክተር ኬና ውይይቱን ላመቻቸው ለስቲቨን ታላቅ ምስጋና ይገባቸዋል። በውስጣችን ያለውን ዝምታ የምንፈልግበትና ራሳችንን የምንገዛበት ጥንካሬ ለሁላችን ፈጣሪ ይስጠን። አሜን። አመሰግናለሁ።